እንደዚህ የሚያምር በጣም የሚጣፍጥና ቀላል የሆነ ቅንጬ አንድ ላይ እናዘጋጅ። የተጠቀምኩት የአጃ ቅንጬ ሽንኩርትና ሚጥሚጣ ቃሪያ ነው። መጥበሻዬ ሲገለልኝ ለጋ ቅቤ አደረኩበት። እሱ ሲቀልጥልኝ ሽንኩርት እንጨምራለን። እሱን ማዋሃድ ነው። ያን ያህል በደንብ መጥበስ የለብንም። ትንሽ ገልበጥ ካደረግን በኋላ ቀቅለን ያዘጋጀነውን የአጃ ቅንጬ እንጨምርበታለን። በጣም ሙክክ ብሎ መብሰል ያለበትም እንደዚህ ፍርፍር አይነት ነገር መሆን ያለበት፣ ያለበለዚያ ይያያዛል። ቅቤ ያነሰው ስለመሰለኝ ጨመርኩበት ድጋሜ። ያው ቅንጬ ላይ ቅቤ ትንሽ በዛ ሲል አሪፍ ነው። ጨው አደረኩበት፣ ሚጥሚጣ ቃሪያውን አደረኩበት። ከዛ እሱም ትንሽ ማዋሃድ ነው። ከዛ ደረሰ ማለት ነው። ሳህናችሁ ላይ እንደዚህ ቀረብ አድርጋችሁ ለቁርስ ፏ ያለ ምግብ ነው የሚሆነው። በጣም ነው የሚጣፍጠው ጋይስ። ሻይን አቀረብኩኝና ቁርሴን ኢንጆይ ነው ያደረኩት። ሰርታችሁ ሞክሩት፣ ትወዱታላችሁ። ባይ